ሰላም ክቡራትና ክቡራን እንዴት ናችሁ? ዱዌል አንግል ምንድን ነው? ዛሬ በዚህ ቪዲዮ ላይ የምናየው ስለ ዱዌል አንግል አስተምራችኋለሁ ማለት ነው። ዱዌል አንግል ማለት ኮንታክት ብሬከር ፖይንት ቱ ዘ ፖይንት ስንገባ ማለት ነው። ኮንታክት ብሬከር ፖይንት እቺ የምትመለከቷት እዚህ ጋር እቺ ኮንታክት ብሬከር ፖይንት ትባላለች። እዚህ ጋር እቺ ኮንታክት ብሬከር ፖይንት ዘግታ የምትቆይበት አንግል ማለት ነው። ዋይ ዊ ኮል ዱዌል አንግል ለምንድን ነው ዱዌል አንግል ያልናት ካላችሁ አንግሉ የሚለካው በካሙ ሮቴሽን ነው። ዛት ሚንስ ካሙ ኢን ኤሴንስ እንደዚህ አድርጌ ይቀርጽላችሁ ይሻላል። ካሙ ኢን ኤሴንስ ሮቴት ነው የሚያደርገው። እዚህ ጋር እንደምትመለከቱት እንደዚህ ላድርግላችሁ። ሶሪ ካሙ እንደዚህ ነው ሮቴት የሚያደርገው አያችሁት። ስለዚህ ካሙ ሮቴት የሚያደርገው እንደዚህ ስለሆነ የዚህ ምን ያህል አንግል ተዘግታ ትቆያለች ነው። ካሙ ሮቴት እያደረገ ምን ያህል ይሄውን በቃ ዱዌል አንግሉ ነው አያችሁ። ከዚህ በኋላ መከፈት ትጀምራለች። ይዟት ተከፈተች። ስላይድስ ኦኬ ተከፈተች ተዘጋች። ስለዚህ ዱዌል አንግል ከዚች ጋር ይጀምራል ማለት ነው። ስለዚህ ይሄን ያህል ሮቴሽን ጀስት ልትከፈት እስከምትጀምርበት ድረስ ያለው አንግል ይሄ ዱዌል አንግል ይባላል ማለት ነው። ዱዌል አንግል ይባላል ማለት ነው። ዱዌል አንግል በጣም ብዙ ጥቅሞች አሉት። ኢግኒሽን ኮይላችን ላይ በጣም አሪፍ የሆነ ሳቹሬሽን እንዲፈጠር ወይም ሃይ የሆነ ኤሌክትሮማግኔቲክ ፊልድ እንዲፈጠር ያደርጋል። ያ ደግሞ ሃይ የሆነ ስፓርክ እንዲፈጠር ያደርጋል ማለት ነው። ስለዚህ ዱዌል አንግል የግድ ያስፈልጋል ማለት ነው። ስለዚህ ዱዌል አንግል የምትባለው ፓርት ኮንታክት ብሬከር ፖይንት ዘግታ የምትቆይበት ሰዓት ማለት ነው። በዚህ ሰዓት ምንም አይነት ስፓርክ አይፈጠርም። ይቺ ዘግታም በምትቆይበት ሰዓት ላይ ልክ እንደዚህ ምንም አይነት ስፓርክ ሞተራችን ውስጥ አይፈጠርም ማለት ነው። በዚህ ሰዓት ማግኔቲክ ፊልድ ሳቹሬሽን ነው የሚፈጠረው። ማግኔቲክ ፊልድ ሳቹሬሽን ማለት ማግኔቲክ ፊልድ ስትሬንግዛችን ቱ ዘ ማክሲመም ሃይ የሚሆንበት ሰዓት ነው ማለት ነው። እሺ የማይሆንስ ከሆነ እቺ ዱዌል አንግሏ የምታንስ ከሆነ ዛት ዲግሪዋ በጣም ያነሰች ከሆነች ወዲያውኑ ቶሎ ይከፍታል። ስለዚህ ስፓርክ ፕለጋችን አሪፍ የሆነ ስፓርክ አይኖረው ማለት ነው። የጠነከረ ስፓርክ አይፈጠርም ማለት ነው። ስለዚህ ዊክ የሆነ ስፓርክ ነው የምናገኘው ማለት ነው። ስለዚህ አሪፍ የሆነ ስፓርክ ወይም ደግሞ የምንፈልገውን ያህል ሃይ ቴንሽን ኬብላችን ላይ ቮልቴጅ እንዲኖር ዱዌል አንግሉ በስነ ስርዓት መሰራት አለበት ወይም ዲዛይን መደረግ አለበት ማለት ነው። ዱዌል አንግል ባጭሩ ይሄን ይመስላል። ታንክ ዩ ፎር ዋቺንግ ፎር ዳይ